ሰላም አንዳንድ ሰዎች ግን ለምንድነው የማያስፈልጋቸውን ዕቃና ሳይቸግራቸው የሚሰርቁት? ክleptomania የአእምሮ በሽታ ሲሆን በዚህ ፕሮብሌም ውስጥ ያሉ ሰዎች ደግሞ ሳይቸግራቸውንና የማያስፈልጋቸውን ዕቃ ይሰርቃሉ። ያ የሚሆነው በአእምሮአቸው ከፍተኛ የመስረቅ ፍላጎት እና ጫና ስለሚያድርባቸው ኢቭን ያንን ስሜት መቆጣጠር እስከማይችሉ ድረስ ኢቭን መስረቅ ኃጢአት በሕግ የሚያስቀጣ ነውር መሆኑን እንኳን ጠንቅቀው ቢረዱ ከሚመጣባቸው ከፍተኛ የአእምሮአቸው ላይ ጫና የመስረቅ ፍላጎት የተነሳ ይሰርቃሉ። ልክ እንደሰረቁ ደግሞ ከፍተኛ ደስታና በውስጣቸው እርካታ ይሰማቸዋል። ልክ የሆነ ሰው እንዴት ነው ሱስ ያለበት ሰው ሱሱን እስከሚያገኝ ድረስ እንደሚቅበጠበጠውና ልክ ካገኘ በኋላ ደግሞ በውስጡ ከፍተኛ እርካታና ደስታ እንደሚሰማው ልክ እንደዛ እነሱም ደግሞ ከሰረቁ በኋላ ያ ስሜት ይሰማቸዋል። ስለዚህ ይሰርቃሉ። ክleptomania ከኖርማል ሌባ ከሚባሉት ሰዎች ለየት የሚያደርጋቸው ከመስረቃቸው ጀርባ ምንም አይነት ዓላማ የላቸውም። ማለት የሚሰርቁትን ዕቃ ፈልገውት ወይ ያስፈልጓቸው የሚሰርቁትን ሰው ለመጉዳት ወይንም ደግሞ የሰረቁትን ዕቃ ለመጠቀም ሳይሆን እንደዚሁ አይምሯቸው አስጨንቋቸው መስረቅ እንዳለባቸው ተሰምቷቸው ነው የሚሰርቁት። ይህ ፕሮብሌም ያለባቸው ሲቢቲ ወይም ኮግኒቲቭ ቢሄቪራል ቴራፒ በመውሰድ ልክ በአይምሯቸው ይሄ ችግር ሲመጣ ያንን ስሜት ወደ ሌላ ዳይቨርት እንዲያደርጉ ትሬን በማድረግ ክትትል አድርገው ካላቸው ፕሮብሌም ሊገላገሉ ይችላሉ ማለት ነው። እኛ ደግሞ እነሱን አንደርስታንድ ማድረግና እንደ በሽታ ቆጥረን ኤምፓቲ ሊኖራን ይገባል እንጂ እንደ ወንጀለኛ እንደ ሌባ ልንቆጥራቸው አይገባም። አመሰግናለሁ።